ሰላም እንዴት ናችሁ? ውድ አሚርቱ ቤተሰቦች በዛሬው ቪዲዮአችን አንድ ጸዴ አዲስ አፕሊኬሽን ይዤላችሁ መጥቻለሁ። የአፕሊኬሽኑ ስም ጌም ጋላ ይባላል። በአንድ ሰው $1 በኢንቫይት ብቻ ይከፍላል። 10 ሰው ከጋበዛችሁ $10 ዊዝድሮ ማድረግ ትችላላችሁ ማለት ነው። የተለያዩ ደግሞ ሪዋርድ የምትሰበስቡባቸው መንገዶች አሉ። ፓርቲም አለው። ጌም በመጫወትም መሰብሰብ ትችላላችሁ። ስለዚህ እያንዳንዱን አብረን የምንመለከት ይሆናል። እስከመጨረሻው ማየታችሁ እንዳረሱ ላይክ እና ሰብስክራይብ በማድረግ ቪዲዮን ጀምሩ። አፕሊኬሽኑን ልታወርዱ ስትል VPN ካላበራችሁ አይሰራም። ስለዚህ VPN ሱፐር አንሊሚትድ ፕሮክሲ የሚባለውን VPN ወደ ፕሌይ ስቶር ሄዳችሁ በመጀመሪያ ዳውንሎድ ማድረግ ይኖርባችኋል። ሰርች ካረጋችሁ በኋላ VPNን አውርዱት። በመጀመሪያ እሱ ከወረደላችሁ በኋላ ኮኔክት ማድረግ ይኖርባችኋል ከአንዱ ከአውሮፓ ሀገር ጋር። በቀላሉ ኮኔክት ካረጋችሁ በኋላ የኔ ሊንክ አለ ኮሜንት ላይ ወይም ቴሌግራም ቻናል ላይ አስቀምጬላችኋለሁ። እሱን በመጠቀም አፕሊኬሽኑ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ሊንኩ ስትነኩት ከዛ ዳውንሎድ ታደርጉታላችሁ። VPN ከበራ ኮኔክት ከሆነ ይሰራላችኋል። ነገር ግን የኢትዮጵያ ካንትሪ ከሆነ ሎኬሽናችሁ አይሰራላችሁም ማለት ነው። VPN ወደ አውሮፓ ሀገር መቀየር ይኖርባችኋል። ከዛ አፑ በቀላሉ ዳውንሎድ ታደርጉታላችሁ። ከዛ ኢሜል ያስመርጣችኋል። ስትከፍቱት ኢሜል ትመርጣላችሁ። ጄንደር ያስመርጣችኋል። እሱን መርጣችሁ ትከፍቱታላችሁ። ወደ አፕሊኬሽኑ ከገባችሁ በኋላ ቬሪፋይ ማድረግ ይኖርባችኋል ማለት ነው። መጀመሪያ እዚህ ጋር አምስተኛው አይከን ወደ ፕሮፋይላችሁ ጋር ትመለሱና ማይ ፕሮፋይል የምትላለች እሱን ትነኩታላችሁ። ከዛ ከታች መጨረሻ ላይ ፌስ ቬሪፊኬሽን የሚል ነገር አለ። ቬሪፋይድ ነው የሚለው የኔ ማለት ነው። እናንተ ኖት ቬሪፋይድ ስለሆነ እሱን ትነኩና ፌስ አሻራ ትሰጣላችሁ። በቀላሉ ቬሪፋይ ያደርግላችኋል። ምንም የሚያስቸግር ነገር የለውም። አሁን እሱን ከጨረሳችሁ በኋላ ኤጃችሁን ካንትሪያችሁን ምናምን እዚህ ጋር ያስቀምጥላችኋል። በVPN ከሆነ ያወረዳችሁት እዚህ ጋር የVPNን ካንትሪ ነው የሚያደርገው። እሱም ችግር የለም ማለት ነው። እኔ ወደ ኢትዮጵያ ስለመለሰው ምንም ችግር የለም ማለት ነው። ስለዚህ አሁን ምንድነው የምታደርጉት? ኢንቫይት ነው። ሰዎችን በደንብ አድርጋችሁ ኢንቫይት ማድረግ ይኖርባችኋል። በኢንቫይት የሚሰጠውን ሪዋርድ ደግሞ እያንዳንዱን አሳያችኋለሁ። ኢንቫይት የሚለውን ከላይ ተነኩታላችሁ። ሰዎች ጋር ሼር ለማድረግ ከፈለጋችሁ ኮፒ የምትል ነገር አለች እዚህ ጋር ሼር፣ ይሄው ኮፒ ታደርጉና ለፈለጋችሁ ሰው ሼር ማድረግ ትችላላችሁ። ለምሳሌ እዚህ ጋር 3 ሰዎችን ጋብዣለሁ። ይኸውላችሁ ከዚህ 10,000 ፖይንት ወስጃለሁ። ከዚህ 10,000 ፖይንት አጠቃላይ አንዳንድ $2 ወስጃለሁ ማለት ነው ከሁለት ሰዎች። እዚህ ጋር ፕሮሰሲንግ የሚለኝ ለምን ይመስላችኋል? ሰውየው አፕሊኬሽኑን አውርዶ ቬሪፋይ አላደረገም። ፌስ አሻራ ሲሰጥ 10,000 ይሰጠኛል ማለት ነው። ፌስ አሻራ ግዴታ መስጠት አለባቸው እንዲሰጣችሁ ማለት ነው። ከዛ ይሄው እዚህ ጋርም ሩሉን አስቀምጦታል። 10,000 ከአንድ ሰው ሰጣለሁ ሳይን አፕ ስላደረገ ብቻ ብሎ እየተናገረ ነው። እዚህ ጋር የምትመለከቷቸው ደግሞ 10,000 ቢል ከአንዳንድ ሰው ያወጡ ናቸው። ይሄው ከ3 ደቂቃ በፊት ብሎ እየነገረን ነው ማለት ነው። ኢንቫይት ሪዋርዱ ይሄን ይመስላል። በአንድ ሰው $1 ፈጠን ብላችሁ ስሩ። 10 ሰው ጋብዛችሁ ዊዝድሮ ማድረግ ትችላላችሁ። ሌላው ደግሞ መስራት የምትችሉበት ነገር ምንድነው? ጌም አለ ማለት ነው። እዚህ ጋር ትመጡና ይሄኛውን ጌም መጫወት ነው፣ መደርደር ነው ማለት ነው። ሙሉ ስትሞሉት ዊን ማድረግ ትችላላችሁ። $1 0.5 የተለያዩ ሪዋርዶችን በዚህ መሰብሰብ ትችላላችሁ። ለምሳሌ እዚህ ጋር $1 የምትለዋን እሷን ነካስ አረጋት። ይሄው ክሊር 4+ ላይንስ ቱ ዊን ሪዋርድ ይላል ማለት ነው። ከዛ $1 ይሰጣችኋል። 4 መስመሮችን በተከታታይ ዊን ካረጋችሁ ማለት ነው ከደመሰሳችሁት ምን ታረጋላችሁ? $1 ይሰጣችኋል ማለት ነው። ይሄ ጌም በጣም ቀላል ነው። እየነካችሁ እያስተካከላችሁ እየመጣችሁ ማስገባት ነው። አሁን እዚህ ጋር ቦታ ሞልቶብኛል ማለት ነው። እንደዚህ ያረጋችሁ በቀላሉ በደንብ አድርጋችሁ መስራት ይኖርባችኋል። እዚህ ጋር ፖይንት 72 ነው። እችኛዋ እንደዚህ ብላ ስትሞላ እዚህ ጋር ይሰጠኛል ሪዋርድ ማለት ነው። እሱም በኔክስት ቪዲዮ ዲቴል የማሳያችሁ ይሆናል ማለት ነው። ሁለተኛው እዚህ ጋር ደግሞ ስንመጣ ምንድነው ፓርቲ የገቡ ሰዎች አሉ ማለት ነው። ካንትሪው እዚህ ጋር ኢትዮጵያ ታረጉታላችሁ። ሌላ ሀገር ከሆነ ትመጡና ኢትዮጵያ ስታረጉት ኢትዮጵያ ውስጥ ያሉ ሰዎችን ያመጣላችኋል። ይሄ ለምሳሌ የራይስ ምልክት ያለበት ማለት ነው። ዲክለር ራይስ የሱ ፕሮፋይሉ የኢትዮጵያ ነው ማለት ነው። እንደዚህ አድርጋችሁ እየገባችሁ ከሰዎች ጋር ማውራት ትችላላችሁ። የራሳችሁን ፓርቲ ከፍታችሁ ለመቀመጥ ደግሞ እዚህ ጋር አካታች ክሬት ኤ ሩም የሚል አለ። እሱን ትነኩታላችሁ። ወንድ ስትሆኑ ፓርቲ ለመክፈት ምን እየጠየቀ ነው? አሁን ላይ ዌልዚ ሌቭል 1 እየጠየቀ ነው ማለት ነው። ዌልዚ ሌቭል ይጠይቃል። ሴቶች ስትሆኑ ግን ቀጥታ እንደገባችሁ ወዲያውኑ መክፈት ትችላላችሁ ማለት ነው። ዌልዚ ሌቭል 1 ከደረሳችሁ መክፈት ትችላላችሁ። እሱን ደግሞ በኔክስት ቪዲዮ እንዴት አድርጋችሁ መክፈት እንደምትችሉ የማሳያችሁ ይሆናል። ሌላው ደግሞ እዚህ ጋር ሶስተኛ ደግሞ አይከን አለች። እሱ ጋር ፖስት የምታደርጉበት ነው። የሰዎችን ቪዲዮ መመልከት ትችላላችሁ። ቪዲዮ ታደርጉታላችሁ ከላይ እዚህ ጋር ሞመንት ኖርማል ፎቶዎች ምናምን ፖስት የተደረጉባቸው ናቸው ማለት ነው። እዚህ ጋር ስንመጣ ደግሞ ከሰዎች ጋር የምታወሩበት ነው ወይም ሲስተም ሜሴጅ የሚልክበት ቦታ ነው። ይሄኛው ፕሮፋይላችሁ ሙሉ ነገር ያለው እዚህ ጋር ነው ማለት ነው። እያንዳንዱን በኔክስት ቪዲዮ አሳያችኋለሁ። ዛሬ እንዴት አድርጋችሁ እንደምትሰሩ ብቻ ነው ማሳያችሁ ማለት ነው። አሁን እዚህ ጋር ኮይን አለ፣ እዚህ ጋር ደግሞ ቢን አለ። ቦታ ተቀይረዋል ማለት ነው። እዚህ ጋር በፊት ኮይኑ ነበር አይደል እዚህ ጋር የሚሆነው። አሁን ግን ፖይንታችሁ ነው እዚህ ጋር ያለው ማለት ነው። ስለዚህ ይሄ ፖይንታችሁን 20,000 ሚሊዮን ስነካው ዊዝድሮ ሜተድ ያመጣልኛል ማለት ነው። እዚህ ጋር 10,000 $1 ነው ብሎ እየነገረኝ ነው። እኔ 20,000 አለኝ $2 አለኝ ማለት ነው። ሌላ መሰበሰቡባቸው መንገዶች ደግሞ ምንድናቸው? ቶፕ ራንክ መንዝሊ ይላል ማለት ነው። ቶፕ ራንክ መንዝሊ ውስጥ ከገባችሁ ሪዋርድ አዘጋጅቷል። አንደኛ ለሆነ ሰው 500,000፣ ሁለተኛ 300,000
ሶስተኛ ደግሞ 200,000 4 5 6 እያለ ሲቀጥል 100,000 ራንክ ይሰጣችኋል ማለት ነው። ራንክ ውስጥ መግባት ከቻላችሁ እነዚህ ሪዋርዶችን ማግኘት ትችላላችሁ። ሌላው ደግሞ ኢንቫይት ፍሬንድ ነው። ይሄው እንደነገርኳችሁ ቅድም ማለት ነው 10,000 ከአንድ ሰው ይሰጣል። ሌላው ሩም ጊፍት ሲሰጣችሁ በእነዚህ እያደረጋችሁ መሰብሰብ ትችላላችሁ። ወጥራችሁ እዚህ ፕላትፎርም ላይ በደንብ አድርጋችሁ ስሩ። ዛሬ ብቻ ከዚህ ፕላትፎርም $280 ይሰራል። 230 በኢንቫይት ብቻ ሰው ጋብዛችሁ ቬሪፋይ ሲያደርጉ ሪዋርድ ይሰጣችኋል ማለት ነው። መንዝሊ ደግሞ ስንመለከት 1630 ይሰራል። ስለዚህ ወጥራችሁ ከሰራችሁ እዚህ ራንክ ውስጥ መግባት ትችላላችሁ። እንዴት አድርገን ነው የሰራነውን ደግሞ ዊዝድሮ ማድረግ የምንችለው ካላችሁ እዚህ ጋር ዋሌታችሁን ትነኩታላችሁ። 20 ሺህ ያለኝ እኔ እሱን ነካዋለሁ። ከዛ 10 ሺው $1 ነው። እዚህ ጋር ዊዝድሮ የምትላለች እሱን ነካዋለሁ። ከዛ ምን ያመጣላችኋል? በዶላር ያስቀምጥላችኋል። ከላይ $2 ሰርቻለሁ በሁለት ሰው ሚት ዋሌት የምትላለች እሷን ነካታለሁ። እሱን ስነካው ምን ይከፍትልኛል? ያስቀምጥልኛል ቤዚክ ሌቭል ሰሚ ቬሪፋይድ እና ፉሊ ቬሪፋይድ የሚል አለ። እዚህ ጋር የምትመለከቱት $50 ወዲያውኑ በአንድ ቀን ለማዘዝ ምን ማድረግ ይኖርባችኋል? ይሄኛውን በኢሜይላችሁ ቬሪፋይ ማድረግ አለባችሁ ማለት ስማችሁን ጽፋችሁ በኢሜይላችሁ ኮድ ይላካል። እሱን ቬሪፋይ ማድረግ አለባችሁ። ስለዚህ እኔ እዚህ ጋር $10 ከደረስኩኝ በኋላ ካሸው ትለዋለሁ። እሱን ስነካው USDT TRC20 ይመጣል። ባይንድ ለዋለሁ ኮንፊርም። እዚህ ጋር ስሜን እጽፋለሁ ማለት ነው። ባይናንስ ላይ ያላችሁን ስም እዚህ ጋር ትጽፋላችሁ ከና አባታችሁ። ከዛ ጄንደር ትመርጣላችሁ። አሁን ለምሳሌ ሙሉ ሞልቼ ላሳያችሁ። እዚህ ጋር ስሜን እጽፋለሁ። እዚህ ጋር የአባቴን ስም ሚድል የሚለው ጋር የአባቴን እጽፋለሁ። የአያታችሁን ትጽፋላችሁ። ጄንደር ትመርጣላችሁ። በርዝዴይ ደግሞ ከ18 ዓመት በላይ ታረጉታላችሁ። ከዛ ኮንፊርም ኢሜይላችሁን ታስገባላችሁ። እዛው ባይናንስ ላይ ያለ ኢሜይልም ሊሆን ይችላል። ደስ ያላችሁን አስገቡ። አድሬስ ደግሞ ኖርማል ዝም ብላችሁ ኢትዮጵያ ብትሉትም ይሰራል። አድሬስ ላይ ኢትዮጵያ ትሉትና እዚህ ጋር ኮንቲኒ ፊሊንግ የሚለውን ትነካላችሁ። ኮንፊርም እንለዋለን። አሁን እዚህ ጋር አሁን ሰክሰስ ብሎኛል። አሁን እዚህ ጋር ቤዚክ ሌቭል አልፌ ወደ ኢትልኩኝ ሰሚ ቬሪፋይድን ቬሪፋይ ባላረግ ችግር የለም። ምክንያቱም 5000 አላዘን ማለት ነው። $5000 ግን ለምታዙ ይሄኛው ቬሪፋይ ታደርጋላችሁ። አሁን ወደዚህ መለስና USDT TRC20 የሚለውን እነካዋለሁ። ከዛ ድጋሚ ስሜን ይሄው ሙሉ አምጥቶታል ማለት ነው። ቅድም የሞሉትን ስላመጣው እዚህ ጋር የUSDT TRC20 አድሬሳችሁን ከባይናንስ በማምጣት ሚኒመም ዊዝድሮ $10 ነው። ይሄው እዚህ ጋር ዊዝድሮዋል ሚኒመም ፎር ፐር ትራንዛክሽን $10 ይላል። እንደዚህ አድርጋችሁ በቀላሉ $10 ስትደርሱ ደም ብላችሁ ዊዝድሮ ማዘዝ ትችላላችሁ። ኔክስት ቪዲዮ ዊዝድሮ አደራረጉንም ጭምር አሳያችኋለሁ። የዛሬ ቪዲዮአችን ይህን ይመስል ነበር። ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።